የሲዳማ ቡና ተጫዋቾች ለቀድሞ የቡድናቸው አጋር ለነበረችው ሳሮን ጎሳ የፎቶ ስጦታ ያበረክቱላት ይገኛሉ። እትኬ ረጅሙ ሆኖም ሳሮን ጎሳ ቱሪስቱን ጋር ሀና ተስፋዬ ኳስ ተቆርጦባታል። እትኬ እንደገና ኳስ ወጥቷል። እትኬ መጠቀም አልቻለችም ኳሱን። ሀብታም እሸቱ በረጅሙ አዩሽ ኪምባ ከግብ ጠባቂዋ ባንቻየው ደመላሽ ጋር ለመጫወት ሞክራ ነበር። ሆኖም የተግባቦት ችግር ወይም ሚስ ኮሚኒኬሽን ተፈጥሮ ኳስ በማዕዘን ወጥቷል። በማዕዘን የምትጫወተው የሚቀጥል ነው የሚሆነው። ማዘምቱ ተሻማ እንደገና ሳሮን ጎሳ ሀና ተስፋዬ ለቱሪስቱንጋ ሀና ተስፋዬ ስመኝሽ ሀና ተስፋዬ በግንባር የገጨችላትን ኳስ መቆጣጠር አልቻለችም። ሆኖም የእጁ ወራ አድርገዋለች። ዛያበር ሳቤት ብርሃኑ የመስራች ይልማ ግሩም ሙከራ ነበር፣ መጠቀም አልቻለችም። እትኬ ብርሃኑ በሚገርም ሁኔታ አንደኛ ረዳት ዳኛ ሱለማጢስኪ በረጅሙ ተሻማ ሳሮን ጎሳ ስመኝሽ ፍቃዱ ኳሱን ከማየት ውጪ ምንም ማድረግ አልቻለችም። ጨዋታው በተጀመረ በ31ኛው ደቂቃ ላይ ቢታንያ አስተራፊ በግምት ከ25 ሜትር ርቀት ላይ በግራግሯ አክርራ የመታችው ኳስ በመልሶ ምልከታው እንደምንመለከተው በግሩም ሁኔታ ጨዋታው ቀጥሏል። ምርትነሽ ዮሐንስ እትኬ ብርሃኑ በእውነት ለመናገር ኳሱን ስትይዘው የግብ ጠባቂዋና አቋቋም ነው ቀድማ ያየችው። ወዲያው ነው ወደ ግብ የላከችው። አሁንም ግብ ጠባቂዋ ስመኝሽ ፍቃዱ ምንም ማድረግ አልቻለችም።
ምንም ማድረግ አልቻለችም። ባህላዊ የሲዳማ ብሔረሰብ ጭፈራን የጭፈራ ስልት ነው ያሳዩት። ምትኬ ብርሃኑ ከ20 ሜትር አካባቢ ላይ ወደ ግብ የላከችው ኳስ ወደ ግብነት ተቀይሯል። ሌላኛዋ በመልሶ ምልከታው እንደምንመለከተው ሌላኛዋ የመጀመሪያ ዙር ላይ ግብ ያስቆጠረች ተጫዋች በድጋሚ ተሰምቷል። ምርትነሽ ዮሐንስ ምትኬ እንደገና ምንትዋብ ዮሐንስ ርብቃ ሻማች ምትኬ ሀብታም ምትኬ ከኋላ ተነስታ ጥላት ነው ሄደችው። አስተካከለችው። ኳሱን ከግብ እይታ ውጪ ነበረ። ሆኖም ስመኝሽ ኳሱን አድናለች። 100% ከጎል እይታ ውጪ የነበረውን ኳስ ነው 100% ወደ ግብ እይታ የመለሰችው። የምስራች ይልማ